በ1961 የዓለማችን እጅግ ባለጸጋ የነበረው የሮክፌለር ቤተሰብ ልጅ ማይክል ሮክፌለር በፓፑዋ ጫካ ውስጥ በድንገት ተሰወረ። ፍለጋው ዓለምን ቢያናውጥም ደብዛው ግን አልተገኘም ነበር። ብዙዎች ያመኑት አንድ ዘግናኝ እውነት አለ። በአስማት ሰዎች ተበልቷል። ዛሬ ወደዚያ አስፈሪና ሚስጥራዊ ምድር እንወስዳችኋለን። የሰው ራስ ቅል እንደ ትራስ ወደሚጠቀሙበት፣ በጭቃ ወደ ተለወሱትና ለዘመናት ከውጭው ዓለም ተገልለው ወደ ቆዩት የአስማት ሰዎች ግዛት። እስከ መጨረሻው አብራችሁን ቆዩ። ምክንያቱም እዚህ ምድር ላይ ሞትና ሕይወት ያላቸው ትርጉም እኛ ከምናውቀው ፈጽሞ የተለየ ነው። የአስማት ሰዎች ምድር ጠንካራ መሬት የላትም። ይልቁንም ዙሪያዋን በረግረጋማ ጭቃና በማይሻገር ወንዞች የታጠረች ተፈጥሯዊ ምሽግ ናት ይላሉ። እዚህ ግዛት ውስጥ ያለ ፍቃድ የገባ እንግዳ የሚጠብቀው አቀባበል ገና ከርቀት ይጀምራል። በደርዘን የሚቆጠሩ የጦር ጀልባዎች በነጭ ኖራና በቀይ አፈር የተኳሉ አስፈሪ ፊቶችና በከፍተኛ ጩኸት የሚታጀብ የጦር ዳንኪራ። ለአስማት ወጣቶች ድሮ ጀግንነት የሚለካው በትምህርት ወይም በሀብት አልነበረም። አንድ ወጣት ወደ ጉልምስና ለመሸጋገር የግድ የጠላቱን ራስ ቅል ይዞ መምጣት ይጠበቅበታል። ይህ የራስ ቅል አደን ለበቀል ብቻ ሳይሆን የሟቹን መንፈሳዊ ኃይል ለመውረስ የሚደረግ ሥርዓት ነው። እናንተስ ብትሆኑ እንዲህ ባለ ስፍራ አንድ ሌሊት ለማደር ድፍረቱ ይኖራችኋል? ለአስማት ሰዎች ዛፍ ማለት ምግብ ወይም መጓጓዣ ብቻ አይደለም። ዛፍ ማለት እነርሱ ራሳቸው ናቸው። ራሳቸውን እንደ ሕያው ዛፍ ነው የሚያዩት። እግሮቻቸው በዚህ ረግረጋማ ጭቃ ውስጥ እንደ ዛፍ ስር ተተክለው ሚዛናቸውን ይጠብቃሉ። ጠንካራና ቀጥ ያለው አካላቸው የሕይወት ምንጫቸው የሆነውን የሳጉ ዛፍ ግንድ ይመስላል። እጆቻቸው ደግሞ ከጫካው በረከት እንደሚቀጠፉ ቅርንጫፎች ተደርገው ይወሰዳሉ። ይህ ልዩ ፍልስፍና የመጣው ካላቸው እጅግ አስገራሚ እምነት ነው። በአስማት አፈ ታሪክ የሰው ልጅ የተፈጠረው ከአፈር ሳይሆን ከእንጨት ነው ተብሎ ይታመናል። ታሪካዊው አምላካቸው ፉሚሪፒቲስ ብቸኝነት በተሰማው ጊዜ ወደ ጫካው ገብቶ ከእንጨት የሰው ምስሎችን ጠርቦ አበጀ። ነገር ግን እነዚህ ምስሎች ነፍስ አልነበራቸውም። ፋሚሪፒቲስም አንድ ትልቅ ከበሮ ሰርቶ መምታት ጀመረ። የከበሮ ድምጽ በጫካ ውስጥ ሲያስተጋባ እነዚያ የእንጨት ምስሎች በድምጽ ማዕበል እየተነቃቁ ነፍስ ዘሩ፣ መንቀሳቀስና መደነስም ጀመሩ። ለዚህ ነው ዛሬም ድረስ የአስማት ሰዎች ከበሮ ሲመቱ ያንን የመጀመሪያውን የሕይወት እስትንፋስና ከእንጨት የመፈጠራቸውን ምስጢር የሚያስታውሱት። እዚህ ምድር ላይ ለየት ያለ ጣፋጭ ምግብ አለ። የሳጎት ትል። በበሰበሰ የዛፍ ግንድ ውስጥም የሚበቅለው ይህ ትል በጥሬው መብላት የጥንካሬና የክብር ምልክት ነው። እንግዳ ከሆንክ ይህንን ምግብ እንድትመገብ ትጋበዛለህ። መብላትህ ደግሞ የማህበረሰቡ አካል መሆንህን ያረጋግጣል። ካልበላህ ግን ጥርጣሬው እዚያ ጋር ይጀምራል።
በመንደሩ መሃል ጄው የሚባል ግዙፍና ሚስጥራዊ ቤት አለ። ሴቶችና ልጆች እዚህ እንዲገቡ አይፈቀድላቸውም። እሳቱ መቼም የማይጠፋበት የዚህ ቤት ሚስጥር ግን እጅግ አስደንጋጭ ነው። የአስማት ሰዎች የሞቱ ዘመዶቻቸውን ራስ ቅል አይቀብሩም። ይልቁንም አጽድተው እንደ ውድ ቅርስ ያስቀምጡታል። እንዲያውም ማታ ሲተኙ ራስ ቅሉን እንደ ትራስም ይጠቀሙበታል። ለምን? ምክንያቱም የሟቹ መንፈስ በህልማቸው እየመጣ ጥበቃ እንዲያደርግላቸውና እንዲያማክራቸው ስለሚፈልጉ ነው። ለውጭ ሰው ይህ አረመኔነት ሊመስለው ይችላል። ለእነርሱ ግን ይህ የማይጠፋ ትኩስ ፍቅር ነው። ወደ ማይክል ሮክፌለር ሚስጥር እንመለስ። በወቅቱ አስማቶች በማይክል ላይ የበቀል እርምጃ ወስደዋል ተብሎ ይታመናል። ምክንያቱም ከጥቂት ዓመታት በፊት በኔዘርላንድ ወታደሮች የተገደሉባቸውን የጎሳ መሪዎች ደም ለመመለስ ነጭ ሰው ይፈልጉ ስለነበር ነው። ዛሬ ግን ነገሮች ተቀይረዋል። የቀድሞዎቹ የራስ ቅል አዳኞች ዛሬ ወደ ካቶሊክ አማኝነት ተቀይረዋል። ሞባይል ስልክና ዘመናዊ ልብሶች ወደ መንደሩ ቢገቡም በውስጣቸው ግን አሁንም የጥንታዊ የዛፍ ሰው መሆን መንፈስ አልጠፋም። የሰው ራስ ቅል ከትራስነት ወደ ሳጥን ቢዛወርም የታሪኩ ጠባሳ ግን አሁንም አለ። አስማት መሄድ ማለት ወደ ሌላ ዘመን መጓዝ ማለት ነው። እዚህ ምድር ላይ ተፈጥሮን ካላከበርክ፣ ታሪክን ካልጠበቅክና ለሟቾች ክብር ካልሰጠ መኖር አትችልም። ዛሬም ቢሆን የአስማት ደኖች ብዙ ሚስጥር ደብቀዋል። ስለነዚህ ሰዎች የሰማችሁት ሰው በላነት ያስፈራችኋል ወይስ ስላላቸው ጥልቅ ባህል ያደንቋቸዋል? ሐሳባችሁን በኮሜንት አጋሩን። እንደዚህ ያሉ አስገራሚና ያልተሰሙ የዓለማችን ታሪኮችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ ሚስጥራዊ ምድር እስክንገናኝ ሰላም ቆዩ።